ሰላም ነው ዳኒ? ምንድነው ፍላጎት? ምን አጠፋው ወንድም ማለት? በጣም ሰርሰሬ ማለት እያበዛ ነው። ምን ፈልገህ ነው? እኔ ካንተ ምን ልፈልግ እችላለሁ? ደግሞ ባለፈውም ነገር ያለው ራስን የጓደኛሞች ካልሆነም በለማታ የተዋወቀኝ እንደው ትዝ የሚል ከሆነ ከዛ በኋላም ሻይ ቡና ለማለት ስንቀጣጠር ነበር። ጓደኝታችን አሳስቦ እንዳልመጣው ለታችንም እናውቃለን። እንዴ እና ሌላ ምን አሳስቦ ሊመጣ ይችላል? አሁን ማዛጉንታውና የምትለኝም ብለህ ሄድልኝ። እርግጠኛ ነህ ለምጠይቅ ጥያቄ ትክክለኛው መልስ ትመልስልኛለህ? አዎ መልስልሃለሁ። እንደዛ ከሆነ ጥሩ። እየሰማሁ ነው። ጥያቄ ምንድነው? ፊትህን ተሻለ? ይሄ ነው ጥያቄ? አዎ ደህና ነኝ። ተመለሰልህ? በጣም ከሆነ ከዚህ ሂድ። ትንሽ እንጫወት እንጂ ግቢው በጣም ነው ድብር ያለኝ። በዛ ላይ ደግሞ ታውቃለህ አንድ የረባ ጓደኛ ራሱ የለኝም። መልካም አይ ዳኒ፣ እጄን የማየውን ነገር ውስጥ ባታስገባ ይሻለ ነበር። ምን ይደረጋል፣ ወዶ የገባ ሰው ከባህር ከውሃው አይደል ያለው ዘፋኙ። ሃኒ ስዊቲ ማይ ላቭ አንተ የስ ቢብ ጭራሽ ቢብ ማለት ጀመርክ? ምን ላድርግ የኔ ትርትር ፎንቃሽ እኮ እንደ ቢጫ ወባ አናቴ ላይ ሲወጣ ቤብ ስዊቲ እያልኩ መጣራት ጀመርኩ። ቆይ ምን ተገኝቶ ነው? ምንም ብቻ ማታ ፍቅራችንን ዙም ኢን ዙም አውት እያደረኩ እያየሁት ነበር። እና ምን ታየ? የፍቅርሽ ጥልቀት፣ የሳቅሽ ድምቀት፣ የኔ ሙቀት፣ አረ ስንትና ስንት አለኩ የኔ ትርትር። ዛሬ ከፍቶልሃል? ቀላል ደም ምን ተገኘ? ማብራሪያ እፈልጋለሁ። ምንም ዛሬ ብቻ ሄድና ለትርትር ፍቅርን ግለጽላት የሚል ፓወር ፑሽ 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 ያደርገኝ። ኤምፓወርን በጣም ነው የወደድኩት። አሁን ራሱ የሆነ ፓወር ከውስጤ ሊወጣ እየታገልኝ ነው። ምን አይነት ፓወር በእናትህ? ግጠምላት የሚል ፓወር። ታዲያ ግጠምልኛ፣ ምን ችግር አለ? ግን ይሄን ፓወር ልመነው አልመነው እያልኩኝ። ግድ የለህም እመነው። ተይ ግን የኔ ትርትር በኋላ ቤት የማይመታ ግጥም ገጥሜልሽ ቀንሽ እንዳላበላሽው። ግድ የለህም ድፈር። ለነገሩ ልክ ነሽ፣ ሺህ ዓመት አይኖር። 1 2 3 ሄሉዬ 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 ስለሽ እኔ ወድሻለሁ አንቺ እንዴት ነሽ በለው። ኧረ አላለቀም፣ አሁንም እየመጣልኝ ነው የምልሽ። እንደዛ ከሆነ ሂድበት። ስወድሽ 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 ፍቅርሽ እንዲጨምር እንቺ ይሄን ነገር ቡሻዬ ምን ላድርግ? ቆይ ሙዴን ወደድሽ? በጣም ያው ከዛ ድረስ ፈልጌሽ የመጣሁት ፎ አድርጌሽ እቺን ቸኮሌት ልሰጥሽ። በጣም አመሰግናለሁ። ምንም አይደለ የኔ ቆንጆ። ወድድ ነው ማድረግ። እኔስ ብትይ አውቃለኝ አባት። አሁን ግን ቤዛና ቹቹ ጥሩ ሙሉ ላይ አይደለም። ስለዚህ መሄድ ይኖርብኛል። ስታይልሽ የኔ ቆንጆ። ባይ ቻው። ደስታ 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 የኔ አበባ ደስታ 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 ከረሜላ አይ ደስታ። አቤት ድምጽ አቤት ድምጽ ቃጁ ደሜ ሙጭ። እኔ እኮ ካንቺ ግርም የሚለኝ ይሄን የመሰለ ቁንጅናና ይሄን የመሰለ ድምጽ አሰባጥሮ የሰጠሽ ምርጥ መሆንሽ ነው። እሺ አሁን ደግሞ ከኔ የመጣው ልቤ ጠርቶ ይሄን የመጣሁት። ኧረ እባክህ ምን ብሎ? ቃጁ ደሜ ለአንተ ቆንጆ የፍቅር ዘፈን እየዘፈነች ነው ብሎ ሂድ 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 ሲለኝ ይኸው መጣሁ። አንቺም ያው እዚህ ቁጭ ብለሽ ዘፈን እየዘፈንሽልኝ ነው። እሺ ሌላስ የለህም? ትዘፍኝልኛለሽ ብዬ ያሰብኩት ይሄን ዘፈን አልነበረም፣ ግን ይሁን። እሺ ምን ነበር በእናትህ እንድዘፍንልህ የጠበቅከው ዘፈን? የማነህ ቀብራራ የጌታ ልጅ መሳይ ለሌላ እንዳይመስል አንተን ቆሜ ሳይ የሚለውን ትዘፍኝልኛለሽ ብዬ ነበር የጠበቅኩት። ወይኔ ወይኔ እኔ እኮ ግርም የሚለኝ እኮ ድፍረትህ እኮ ነው። ደፋር እኮ ነው አንተ። ግን እንዴ ደግሞ ምን አጠፋው? ሲጀምር አንተ ምንህ ነው ቀብራራ? ምንህ ነው የጌታ ልጅ መሳይ? አትባልም እኮ ሲጀምር ቀብራራ የጌታ ልጅ መሳይ። ላይፍ ጠግሮኝ ነው እንጂ እኔ ቾምቤ ቾምብነት ይኸውልሽ ቀብራራማ ቀብራራ ነበርኩኝ። ይኸውልህ ወንድሜ አንተ አሻንቲ ቀስት የምትባሉ ሰዎች ቀብራራ ሆናችሁ ማታቁም አትሆኑም። እና ምንድነው ምን ሆነው? የማነህ ጠውላጋ። እሺ ወዴት ነሽ? መሄድበታለሁ። ደስታ ከረሜላው ደግሞ ለምንሽ ነው? ለሰው የሚሰጥ ነው። ብቻ ለዛናታን እንደይሆን እናሳ
ወይኔ ጮምቤነት በቃ እኔና አንቺ ለዋ ይሄ ነው እና ምን እንዲሆን ጠብቀ ነበር? ምንም ይኸውልሽ ደግሞ እኔ ጮምቤነት ማንነቴን ባላሳይሽ ሞቻለሁ። እሺ ይቅና በቃ ይቅናሽ አንቺ ነው ዝም ብለህ ጭቃጭ ሲያስጠላ በእናትህ። ዳጊ ምን ሆኖ የነበረ? ምንም ነው እንዲሆነ እያየሁ ምን ማለት ትላለህ እንዴ? የሆነ ነገር እያሰብኩ። ታዲያ ተናገራ። ምንድን ነው የሚያስተክዝህ? እንደዚህ ልጅ ነገር ነው እንዴ? እኔን አስቀናለሁ ብላ ራሷን የሚሆን ነገር ውስጥ እኮ እየከተተች ነው። ዮሲ ማናት? ረዱ ናታ እንዴ? እሷ ደግሞ ምን አድርጋ ነው? ተይ እኔ አልፈልግም። እኔ የምፈልገው ሜሉን ነው አልኳት። እኔ አንቺን ያዋራሁሽ እሷን ያዋራው መስሎኝ ነው አልኳት። እሷ ግን ምንም ልትረዳኝ አልቻለችም። እሱንማ አውቃለሁ። እሷ ግን ምን አደረገች? እኔን ለማስቀናት ይሁን አይሁን አላውቅም፣ ከአንድ ልጅ ጋር መዋል ጀምራለች። ጉድ እኮ ነው። ቆይ እሺ ልጁ ማን ነው? እዚህ ግባ የማይሉት ልጅ ነው እባክህ። ግን በቃ ልጁን ሳትጠያይቅ የክላሷ ተማሪ ነው ተብያለሁ። በጣም ይገርማል። እሷ ግን እንዴት እንደዚህ ታደርጋለች? አይገርምም? እኔ እኮ አልፈልግም ያልኳት በምክንያት ነው። እሷ ግን እኔን ለማናደድ ብላ ምን ሰው ጋር ሄደች። አግባብ ነው ዮሲ? አግባብ ነው ወይ? እንዲህ ይሄማ ትክክል አይደለም፣ በፍጹም ትክክል አይደለም። እና ምን እናድርግ? እኔም እኮ ዮሲ እንደዚህ ትክዝ ብያለሁት እኮ ምን ላደርግ ብዬ። እኔ ግን አንድ ሀሳብ አለኝ። ምንድን ነው? ይኸውልህ ዳጊ፣ ልጅቷ በአንተ የተነሳ የማይሆን ነገር ውስጥ ከምትገባ ለምን ቀረብ ብላ መክራት? አይ ዮሲ እሱን እኮ አስቤያለሁ፣ ግን ፍቅሯ ቢበዛባትስ ብዬ ነው። ይባስባታ። አንተ እንደ ተፈቃሪ የቻልከውን ፕሮቴክት ለማድረግ ሞክረሃል። ከዛ በኋላ ያለው የራሷ ጉዳይ ነው። ዮሲ ልክ እኮ ነህ፣ ግን ዮሲ ይኸው እማትሞት ነው በእኔ ደረሰ፣ በማንም ላይ ደረሰ። ደግሞ በአንተ የደረሰው ምንድን ነው? መፈቀር ነው ዮሲ። እንዴ መፈቀር ማለት እኮ በጣም ስቃይ የሆነ ነገር ነው። አንተ አሰቃየችኝ እኮ። እሱስ ልክ ነህ፣ በጣም ስቃይ ያለው ነገር ነው። ለማንኛውም ይኸውልህ በቃ ሄጄ ኃላፊነት መወጣት አለብኝ። ልምከራት። እንደዛ ነው የሚሻለው። በል በቃ ይቅና። አሜን አሜን ዮሲ አሜን። ከቅስት የሰማሽው አዲስ ነገር አለ? አዎ ሚጢጢን ትምህርት ቤት አድርሷት በሰላም ተመልሷል። እሱም ከሆነ ተመስገን ነው። ለመምህሯም ደውዬላት ነበር፣ ምንም ችግር የለውም ምናምን ብላኛለች። በቃ እሺ ላደፍረስስ ሞከርሽላት? እስቲል ነው ስልኩ አይሰራም። ቤዚ ጉዳችን። እሺ አሁን ምንድነው ማድረግ ያለብን? በእናትሽ ምን ማድረግ እንዳለብን አላውቅም ቤዚቲ። እኔ እንጃ ግራ ግብት ነው ያለኝ። እቺ ሰይጣን የሆነች ልጅ ጸጋን ግን አለቃትም ታይኛለሽ። ቆይ ምን ልታደርጊያት ነው? በደንብ ነው መከታተላት። ችግሩ እኮ እሱ አይደለም። ተከታትለሻት እነሱ ሁለቱን አንድ ላይ ያገኘሻቸው፣ ከዛስ? ያው በቃ ድጋሚ እናናግሯለን፣ እንለምነዋለን። አይ ቤዚቲ፣ እኔ ጉዳዩ ከመለመን ያለፈ ይመስለኛል። እሺ ቆይ አንቺ የሚታየሽ የተሻለ መፍትሄ አለ? ምንም መፍትሄ የለም። አላውቅም ቤዚቲ። እኔም እኮ አሁን ጭንቅ ያለኝ፣ ቆይ እስከ መቼ ነው እንደዚህ እየተሳቀቅን የምንኖረው? አይዞሽ ቤዚቲ፣ ፈረሰኛው ያውቃል። እሺ አሁን በቃ እኔ ብቻ የለውም። ብቻዬን መሆን እፈልጋለሁ ማለት ብቻ አልፈልግሽም እያልሽኝ ባልሆነ? ቤዚ፣ እኔ እንደዛ አልወጣኝም እንዴ። ታዲያ ለውትሮሽ ብቻዬን መሆን እፈልጋለሁ እስቲ ምን ልበልሽ ነው? ወይስ ቹቻ ያሰብሽው ነገር አለ? ኧረ እኔ ምንም ያሰብኩት ነገር የለም። በቃ እንደዚህ። የምርሽን ነው? አዎ አልኩሽ እኮ ቤዚቲ። እና ለውትሮሽ እንደዚህ እስቲ ያስደነገጥሽኝ? አደንግጬ ነው ቆንጆ። እሺ እንዲሁ ዝም ብዬ ብቻዬን መሆን ፈልጌ ነው። እሺ ከፈለግሽኝ ግን አለው። እሺ እሺ እኔ ቆንጆ በቃ አሁን ልሂድ። ፈጣሪው ይርዳን። ሰብሊ በጣም እንደምወድሽ ታውቂያለሽ? በሚገባ። እኔም እኮ በጣም ነው የምወድክ። ምንድነው? ክፈችው ነው። በጣም ያምራል።
አምጥሽ ላድርግልሽ። በጣም ነው የሚያምረው። አመሰግናለሁ። ምስጋና ያስፈልጋል። ደግሞ ላንቺ ልቤን ሰጥቼሽ አይደል? እኔም አንድ ቀን ሰርፕራይዝ አደርጋለሁ። እኔ ሰርፕራይዙ ቀርቶብኝ ይሄ ኤልያስ ተብዬውን ከማላችን ታስወጪ በጣም ደስ የሚለኝ። እየሞከርኩ ነው። ይሄ ሚስጥር ባልሹ ነገር ግን አስሮ ባህሪያ ላደርግሽ ነው የሚፈልገው። እንደኔ ግን እውነቱን ለመሲ ነግረሻት ብትጋፈጩ ነው የሚሻልሽ። መሲ እኮ አሁን ያለችበት ሁኔታ ጥሩ አይደለም። ከጎኗ ሰው የሚያስፈልጋት ጊዜ ላይ ነች። ጭራሽ ደግሞ ይሄን ነገር አሁን ነገርኳት ማለት በጣም ነው የምትጎዳው። ማለት አሁን ያለችበት ሁኔታ ጥሩ አይደለም ስትይ? ላንተ በማልነግርህ የግል ችግር ውስጥ ነች። ግን አስበሽዋል? ይሄ ልጅ ተናዶ ሄዶ ቢነግራት ምን ሊፈጠር እንደሚችል? አያረገውም። እርግጠኛ ግን መሆናችን። ትንሽ ጊዜ ብቻ ታገሰኝ። አሁን ካለችበት ስሜት ስትወጣ ሚስጥሯ እንዳባከንኩባት እነግራታለሁ። ታውቂያለሽ ግን እንደዚህ እኮ የምጨቀጭቅሽ ስለምወድሽና ለፍቅራችን ስለ አንተ ተማር ጎሽ ተፈልግን ያገኘው እንዴ? እኔን ብቻ እንዳይሆን ጥቁር ያሉት እና እኔን ነው። ለነገሩ እንደፈለግ ነው የምትናገሩ። ማን ይቆጣጠራል? ማንም አይቆጣጠርም። በል ቀጥለው። ምኑን ነው የምቀጥለው? ስድቡን ነዋ። እኔ ሚኪ ነኝ እንዴ ስድብ የምሳደበው? ኧረ ተሸርዬ ምንድን ነው የሚሉኝ? ናምተኝ ይኸው ናምተኝ። እኔ ሚኪ ነኝ የምሳደብ ትላለህ? አዎና አንተ ሚኪ። ምን ብዬ ነው የተሳደብኩት? ኧረ እኔ ግራ ገባኝ። ይኸው ጠቋር አልከኝ እኮ። ኧረ ወይኔ በህፃኑ ተሸርዬ ደህና ነው ታዲያ? ሁሉ ሰላም፣ ሁሉ ፒስ። ምን ነው ፒስ መሆኔን የምትጠራጠር ነው እንዴ? ኧረ ውስዋስ ምን ታጉረመርማለህ? ተናገር፣ ይውጣልህ፣ ተናገራ። ኦልሬዲ እኮ ሰድበኛል። ተሸርዬ በጣም እኮ ነው የምወደውት። በቃ አሁንማ ትምህርቴን ጨርሼ እርሱን አይና ላይም ብዬ ሳስብ በቃ ውዴ ቡጭ ይላል፣ ውዝ ይላል። በቃ ሾርኒ መሆኑ ነው። ሾርኒ ደግሞ ምንድን ነው? ወቸው እንግዲህ አሁን ሾርኒ አላውቅም ብለህ ሾርኒ ላይ ሾርኒ ተናገርክ አይደል? ወይኔ በህፃኑ ዛሬ ደግሞ ምን ውስጥ ነው የገባሁት? ምን ተናገር፣ ጨርሰው። ቲቸር ኧረ ጨነቀኝ እኮ። ምን አለበት ያጠፋሁትን ነገር ቢነግሩኝ? አዎ ድብን አድርጋ ጠፍታ እኮ። ምንድን ነው ያጠፋሁት ንገሩኝ። ቆይ እኔ የምለው በትምህርት ሳምንት ትሰራለህ? ኧረ ቲቸርዬ አሁን እኮ ሞዴል ተፈትነን መውጣታችን ነው። ለካ ሞዴል ላይ ናችሁ እኮ። ቆይ እኔ የምለው እናንተ ግን በዚህ እድሜያችሁ ምንድን ነው ፍቅር የምትሉት? እኔ እኮ ተው ብያቸዋለሁ ቲቸርዬ፣ እግዚአብሔርን ተው ብያቸዋለሁ። እንደው ያሳዩት፣ እግዚአብሔር ያሳዩት። ቹቻ እንኳን ፍቅረኛዋን እዚህ ድረስ ይዛ ስትመጣ ነውር እኮ ነው። የሚገርመው እኮ ሚኪ ድፍረቱ ነው። እኔ በቃሉ አይደለም ቀስቴ፣ ለምን የፈለገ ነገር አይሆንም። እኔ በቃሉ ፈሯለሁ እንዴ? እንኳን እሱን እነ ስንታየው እነ ንጉሴን ለማንቀጥቀጥ ዝግጅት ያዝኩ ሰው ስላላወቀ እኮ ነው። በሱ ቤት እኮ መቶ ማሰራራቱ ነው፣ መዳፈሩ እኮ ነው። ቲቸርዬ አንበሳ ገዳይ ጀግና እንደሆነ እኮ አላወቀም፣ እሱ አላወቀም። እናስ መቻ ቀን ሾርኒ መሆኑ ነው። አይ ያረቺ ሾርኒ ደግሞ ዛሬ ምን ሆነች? አረ ምንም። ቆይ እኔ የምለው ግን ምን አሉኝ ቲቸርዬ? ይሄ ሁሉ ቦርጭ ምን በልተ ነው? ቲቸርዬ ይሄ ቦርጭ እኮ አይደለም፣ ቦርጭ መስሎ ቦርጭ አይደለም። እና ምንድን ነው? ይሄ እኮ በምግብ አይደለም ቂም ነው። ከሆነ ጊዜ በኋላ በጣም ኃይለኛ ቂመኛ ሆንኩኝ። ቂመኛ። ከዛ በኋላ ይሄ ሁሉ ቂም ግን ማለት ነው አብዛኛው የዛ ተንከሲስ አቡሽ ነው። አሁን ከዚህ ጥፋ። ይሄ ጠቋራ አሁን እናንተም ሳይዱ ኑሬን እያስታወስኩ ነው። ብሶት በብሶት ይሆኑ እንዴ? ምን አለባችሁ? ሳይረባችሁ ተባላላችሁ፣ ሳይጠማችሁ ተጣላችሁ። በቃ ዝሆን ይሄ አቃል ሄሎ ቃጁ፣ ቴክስትሽን እኮ አይቼ ነው የደወልኩት። ችግር አለ እንዴ? እንኳን ደስ አለ። ለምኑ? እኔ ቃጀል ግን ይመቸኝ። በቃ ነው ልጠፉ የተባለው ከረሜላ አፈላልጌ አገኘሁት ነው ምን። ምን ያደርጋል ከረፈደ በኋላ ነው። ምን ከረፈደ ማለት ብቻ አልፈልገውም እያልክ እንዳይሆን እንደዛ ነገር አልሰማመሽ። ለአንተ ብዬ ሀገሩን አስሽ ያገኘሁትን ነገር አልፈልግም ምናምን ስትል አይደብርህም እንዴ?
መሲ አልፈልገውም አለች እና እኔ ምን ላድርገው? ከፈለክ ምጠጠው። ይኸውልህ ከረሜላውን ትወስዳለህ፣ 3000 ብር ታመጣለሽ። ለከረሜላ 3000 ብር? 3000 ብሩ እኔ ላይ ሙድ ላይ ያስክበት ነው። ስማ እኔ እኮ ስለምትመቸኝ መስሎኝ ያን ሁሉ ተጠግርሬ ደስታ ከረሜላውን ይዤ ልከቻስ ያልኩት። እንዴ ካጁ የፈለገ ነገር ቢሆን 3000 ብር ከየት አመጣለሁ? ከየትም አምጣው፣ እሱ እኔን አይመለከተኝም። እኔ ያንተን ከረሜላ ከየትም አንድ ያመጣውልህ። እንዴ ቃጁ ተረጅኝ እንጂ። አልረዳም በእናትህ ወደዛ 3000 ብሬን ተተፋታለሽ። ቃጁ ግን እኔ አላሳዘንሽም? አሳዝነኸኝማ የጠፋውን ከረሜላ አፈላልጌ ያመጣውልህ። አንተ ግን ሙድ ትይዛለህ። ወዲጄ እኮ አይደለም መሲ ነች እኮ እንደዚህ እንደምታደርገኝ። እንደውም ጥሩ ሐሳብ አለኝ። ለምን 3000 ብሯን እሷን አታስተፋት? እንኳን ላስተፋት መች እንዳናገራት ፈቀደችልኝ። እባክህ ወደዛ አላቅልህም። ብሬን ታመጣታለህ። ምን አይነት ጣጣ ውስጥ ነው የገባሁት? ረዱ። አቤት ዳጊ። አንድ ነገር ልመክርሽ ነው የመጣሁት። እንዴ ምን አጠፋው የኔ አባት? የኔ አባት ነሽ? ይቅርታ። ችግር የለም። እና ምንድነው የምትመክረኝ? እርግጥ ነው ለኔ ያለሽን ስሜት አውቃለሁ። እርግጥ ነው ለኔ ያለሽ ፍቅር ምን ያህል እየጎዳሽ እንደሆነም አውቃለሁ። የምርክን ነው? የምሬ ነው። ግን ደግሞ ረዱዬ እዚህ ጋር አንቺ ያልተረዳሽኝ አንድ ነገር አለ። ምንድነው ያልተረዳው? ጎሽ አየሽ ረዱ፣ መፈቀር ምን ያህል ስቃይ እንደሆነ ቢገባሽ ኖሮ ምን ያህል እንደሚሰለች ቢገባሽ ኖሮ አይደል? አዎ በጣም ስቃይ ነው። እሺ የኔ ጥፋት ማፍቀሬ ነው እንዴ? አይደለም ረዱ። ታዲያ ምንድነው? ያንቺ ጥፋትማ ምን መሰለሽ? ወልሽ ረዱ፣ ምን መሰለሽ? እኔ አልፈልግም እድሜ አልደረሰም ብዬ ስነግርሽ አንቺ ግን ምን አደረግሽ? እኔ ትተሽ ከማዳሮች ከካሊብ ጋር ማን ነገረ? ረዱ ይኸውልሽ እኔ ውሸት አልፈልግም። ገባሽ አይደል? እንዴ እንዳትዋሽኝ። እሺ አልዋሽክም። ግን እኮ እሱ ነው እንጂ የፍቅር ጥያቄ ያቀረበልኝ ገና እኔ እኮ አልተቀበልኩት። ማተሙ ጎሽ ጎበዝ ልጅ ረዱይ፣ ከዚህ በኋላ ምንም ነገር ቢልሽ እንዳትቀበሽ። እንዴ ለምን? በቃ ልክ ስላልሆነ ረዱ፣ ማተሙት ትክክል አይደለም። እሺ አልገባኝም። ይኸውልሽ ረዱ፣ በእኔ ላይ ተነሳሽነት ይኸውልሽ ራስሽን የማይሆን ነገር ውስጥ እንድከች አልፈልግም። ገባሽ? አው ገብቶኛል። ግን ጨርሻለሁ። የዚህን አደፍርስ የሚባለውን ሰውዬ አድራሻ እንዴትም አድርጌ ማግኘት አለብኝ። ይሄን ለማድረግ ደግሞ ብቸኛው አማራጭ ዳኒ ነው። ዳኒ መጣውልህ። ቤዚ ቹቹሻ ብቻ የለውም ብላ ሄዳለች። እኔ የምልሽ ስለ ሰውየው አዲስ ነገር አለ እንዴ? ምንም አዲስ ነገር የለም። እሺ ምን እናድርግ? የመጣልሽ የተሻለ ሀሳብ አለ? እኔ ምንም የመጣልኝ ሀሳብ የለም። በቃ ሰውየው ስደውልለት ስልኩን አያነሳም። የት እንዳለ ምንም ልናገኘው አልቻልንም። ከጸጋ ጋር ሊያገናኘው ይችላልላችሁ ታስባላችሁ? ከጸጋ ጋማ በደንብ ነው የሚያገናኘው። እንዴት እንደዛ ልትይ ቻልሽ?
በቅርቡ የምትወዱትን ሰው ልታሳጣችሁ ስለሆነ ተጠንቀቁ የሚል ደብዳቤ ደረሰን። ከዛ ደግሞ አሁን ሚጢጢ ጋር እንደዚህ ተፈጠረ። ቆይ እሺ ይሄ ነገር የሚያገናኛት ነገር አይደለም ብለሽ ታስቢያለሽ? ምን አይነት ግራ የገባው ነገር ነው በእናትሽ? እኛም በጣም ነው ግራ የገባው። እሺ እኔ ምን ላድርግ? ምንም ነገር አድርጊ ብትሉኝ እኔ ለማድረግ ዝግጁ ነኝ። እሺ አንቺ ምን ታደርጊያለሽ? ይሉ እንጃ ግራ ቢገባኝ እኮ ነው። ሰላም ነው መስ የኔ ሰላም ስለማያስጨንቅህ ወደ ጉዳይ ገባ። ለምን አያስጨንቀኝ? ምክንያቱም ስለማያስጨንቅህ። ቆይ ሰሞኑን ታውቆሻል፣ ጸባይሽ ሁሉ ቅይር እያለ ነው። አዎ ሰው ስጠላ እንደሱ ነው የሚያደርገኝ። ከሰው ጋር እየኖሩ ግን ሰው መጥላት አይከብድም? አይከብድም። አሁን ወደ ጉዳይ ገባ። ለጉዳይ እንደመጣው ነው። ለጉዳይ ካልመጣ ከዚህ ሂድልኝ። ብቻዬን መሆን ፈልጋለሁ። ቆይ ለምንድን ነው እንደዚህ ይሆንሻለሽ? ነገርኩህ እኮ ሰው ስጠላ እንደዛ ነው የሚያደርገኝ። እሺ እኔን እንደፈለግሽ መጥላት ትቻለሽ፣ ግን ገና ለገና መመርሽ ምን ስለወደድሽው ናታንን እንደዚህ ማድረግ አግባብ አይደለም። ሰውዬ ምንም ባደርግ አይመለከትህም። አሁን ከዚህ ሂድልኝ። ይመለከተኛል እኮ። እንዴት? ምክንያቱም ናታን ጓደኛዬ ነው። ምንም ባላደረገው ነገር እንደዚህ ሲሆን ዝም ብዬ ማየት አልችልም። ከመቼ ጀምሮ ነው አንተና ናታን ጓደኛ ማቾች የሆናችሁት? እስከማውቀው ድረስ የናታን ጓደኛ እኔ ብቻ ነበርኩ። ከመቼ ጀምሮ? አንቺ ልጁን መግፋት ከጀመርሽበት ቀን ጀምሮ። አልገባኝም። ጓደኛዬ የምትይው ልጅ በገፋሽው ቁጥር ካንቺ እያራቅሽ መሆኑን ማወቅ አለብሽ። እና የሆነ ቀን ነግተሽ እሱን ለመልስ ራሱ ብትይ መመለሱ ይከብድሻል። አታስብ፣ የመመለስ ፍላጎት የለኝም። መሲ በእጅ ላይ ያለው ወርቅ እንደ መዳብ ይቆጠራል የሚባለውን አባባል አታውቂውም? ኤልያስ ያለብኝ ጭንቀት ይበቃኛል። እባክህ በቃ አታስጨንቀኝ። የምናገረው ነገር እውነት እንደሆነ ልቦናሽ ስላወቀ ነው አይደለም የምትጨነቂው? ከዚህ በላይ መስማት ስለማልፈልግ እባክህ ይሁን። እሺ ይሄዳሉ፣ ግን ልጁ ምንም ባላደረገው ነገር አታስጨንቂ። ምን ማለት ነው? ይኸውልሽ ልጁ በምን ተጣላን እያለ በጣም እየተጨነቀ ነው እና በጣም ግራ ተጋባ። ራሱን የጥፋተኝነት ስሜት ይሰማው። አስቢበት እሺ። ስፈልግሽ ነገርሽ ቅድም በተናገርሽው ነገር እስከ ጭንቅላቴ ነፃ መሆን አልቻለም። ለምን እንዴ ማክቤል ለተላከለ ቴክስት ኢየሱስ ላከው ብለሽ ማሰብሽ ምንም ምቾት አልሰጠኝም። ቆይ እኔም ብትሆን ምን ታረግ ነበር? ሙሉ ነገር የሚያሳየው ወደ አንተ ነው። እኔ ምን ማድረግ እችላለሁ? የምር ግን አንቺ ኢየሱስ ነው ቴክስቱን የላከው ብለሽ በውስጥ ሻመንሽ? ምን ነው ደጋግመህ ጠየከኝ? ምክንያቱም በደንብ ታውቂኛለሽ፣ ትረጅኛለሽ ብዬ ስለማስብ ነው። እየቀለድክ መሆኑ ነው? አልቀለድኩም። ለምሳሌ ሄቨን የሆነ ነገር አደረገች ቢሉኝ ሄቨን እንደዚህ አታደርግም ብዬ የምከራከረው ነገር ይኖራል። ለምን? ምክንያቱም ሄቪ ልብሽን ስለማውቀው። ለማፍዘዝ ነው የመጣው? አይደለም፣ ግን እንደስናወራ ምን እየታየኝ እንደሆነ ታውቂያለሽ እንዴ? ቆይ ምን ታየ? ቁንጅናሽ። ኢዮስያስ ስነ ስርዓት አድርግ እንጂ። ለአባትሽ ልነግሪው ነው? አሁን እናገራለሁ። ባትለፊ ነው የሚሻለው። ማለት ለእሳቸው ብትነግሪያቸው ምን እንደሚሉሽ ታውቂያለሽ? ሄቨን የኔ ልጅ ይሄን የመሰለ ጣምበለ ልጅ ባያልፍሽ ነው የሚሻለው፣ ጠበቅ አድርገሽ ያዥው ምናምን ነው የሚሉሽ። ኧረ እባክህ ሄቡ ሙቼ የምሬን ነው። ባለፈው በቦቼ ምክንያት ልክ አዝነሽ ቢሮ የገባን ጊዜ እንዴት እንዳዩ መቼም ማረሰው። እንዴት አየህ? እባክህ እንደዚህ ነው። ልክ መነጽራቸውን ዝቅ አድርጉና ፓ ውበት ለአንተ ነበር ልጅ መዳር ብሎ አይስቁም መሰለሽ። እኔ ራሱ እንዴት ደስ እንዳለኝ ብታይ። እሱ በራስ ዓለም የፈጠርከው ነገር ነው። እና ታዲያ ነው። ከዚህ በላይ ከቅዠታም ጋር መሆን አልፈልግም። ቅዠት ነው ያልሽው? ወይዬ ለምንድን ነው ብንጉል የእናቴ ልጅ ብለሽ የምትጠሪኝ? እማዬ ቃል አስገብታኝ ነው። ምን ብላ? እህትሽን የእናቴ ልጅ ብለሽ ጥሪያት ብላ። አሁን ገባኝ። ቆይ ግን አንቺ እኔ እናቴ ልጅ ብዬ ስጠራሽ ደስ አይለሽም እንዴ? ደስ ይለኛል፣ ግን እማዬ ከሰማይ ሆና ታይናለች። አዎ ታይናለች። ቹቹሻዬ ያቺት እማዬ የት አለች? ያቻትና ያየችን
አዎ አየኋትኝ። ደግሞ እየሳቀሽ ነው አይደለ? ያቺት ፈገግ ብላ እያየችን ነው። አየሽ አይደል ሚጢጢ? እኔና አንቺ እዚሁ ነን የምንስቅ ከሆነ እማዬ ደግሞ ከሰማይ ሆና ትስቃለች። እሺ እኛ ስናለቅስ እሷም ታለቅሳለች። ዝናቡ የሚዘንበው የኔ እናት ደግሞ ይኸውልሽ እኛ ስናለቅስባት ነው። እሺ እማዬ ክፍት ብሏ ስታለቅስ ነው ዝናብ የሚሆነው። የእሷም ግን ብዙ ነው። አዎ በጣም ብዙ ነው። ግን ደግሞ ይኸውልሽ እሷ ከሰማይ ሆና እንዳታለቅስብን እኔና አንቺ እዚህ ምድር ላይ በደንብ መሳቅ አለብን። እሺ እሺ ወይ እራስቸው ባለው ኧረ እባክሽ አጫጭበርባሪ እኔ ልታጭ በደንብ ይዤሻለሁ። የእናቴ ልጅ እኔ ላንቺ ምንም ነገር አደርጋለሁ። አይ ከላ አይ ተጠራጥረኸኛል እንዴ? ማለት ስለኔ እየዞርክ ስታጠራ ነበር አሉ። ያቺ ኩርንችት ነች አይደል መታ ያቃጠረችልህ? ማንም ይንገረኝ። አታምነኝም እንዴ? ኧረ አምናለሁ። ደግሞ ስለምን አለመተማመን ነው የምታወራው? ታዲያ ለምን ማጣራት ፈለግ? እዚህ ግቢ ከገባን ጀምሮ ጓደኛሞች ነው። አንተ ግን ቴኳንዶ እንደምትሰራ አልነገርከኝም። እኔ ግን ምንም ነገር ደብቄ አላውቅም። ካላ እኔ እኮ ቢግ ዲል ነው ብዬ ስላላሰብኩ ነው። ቴኳንዶ ደግሞ ስፖርት ነው። ነገርኩ አልነገርኩ ምንም ለውጥ አይመጣም ብዬ ስላሰብኩኝ ነው። ምን ነው ዝም አልክ? እሺ ሌላ ምንም የደበከኝ ነገር የለም? አዎ ግን ከየት የመጣ ጥርጣሬ ነው? አላውቅም። ግን በቃ የቴኳንዶውን ፎቶ ሳይ ናታን የደበደብከው ኒንጃው አንተ መሰልከኝ። ምን ያስቃል? አይ ያው ጥርጣሬ ገርሞኝ ነው እንጂ። እሺ አንተ በእኔ ቦታ ብትሆን እንደኔ አታስበው ነበር? ለምን አስባለሁ? ቆይ ኒንጃው አርጊ መደበደበው ሰው እኔ ብሆን እኮ ምን ችግር አለው? እንደውም እኮ አንተ እኮ ደስ ሊል ነው የሚገባው። እሱማ ደስ ነው ያለኝ። በቃ ደጋግሜ ስጠይቅ አንተ ለመሆን ነግራኝ ስለነበር ነው። እኔ ስላልሆንኩኝ ነው። በሆንማ ለምን አስደበቀኝ? ለማንኛውም ስለተጠራጠርኩ ይቅርታ። እኔም በአንተ ቦታ በሆን ማድረገውን ነገር ነው ያደረከው። ስለዚህ ይቅርታ ማለት አይጠበቅም። ስለተረዳኝ አመሰግናለሁ። ቤስት ፍሬንድ እኮ ነህ። እንዴት ነው ማልረዳ? ምን ፈልገሽ መጣሽ? አይ ቲንክ አንዳንድ ነገሮችን ማውራት አለብን። ምንም የምንነጋገረው ነገር ቁጭ በል። ምን አድርግ ነው የምትይኝ? እኔን ጸጋም ማንንም ሰው ቁጭ አድርጎኝ ሄደው ያቅም። እሺ ለምን ፕሮግራም ታጋቢኝ? ምን እንዳደረግ ነው ፈልጊው? መኮንን እኔ ሰው ነው። የቱ መኮንን? ማስመሰሉ ይብቃ። ከደመረ ጋር እየሰራህ እንደሆነ በደንብ አውቃለሁ። ማን ነው ደግሞ እንደሱ ያለሽ? መኮንን ያለው አቅም ከደመረም ከማንም ሰው በላይ ነው። እሺ ስለዚህ ዳኒ አባትህን በጣም እንደምትወዳቸው ጠንቅቄ ያውቃለሁ። ጸጋ በምንም አይነት ጉዳይ